ሰላም ቤተሰቦች እንደምን አላችሁ? የጉበት ጤናን እንዴት ማጎልበትና ማበልጸግ እንደምንችል ዛሬ ዘርዘር ያለ መረጃ አቀርብላችኋለሁኝ። ሰሞኑን በጣም ብዙዎች በጤና ሙያ ውስጥ ያለን ሰዎችም ከዛ ውጭ ያሉ ሰዎችም ከጉበት ጤና ጋር በተያያዘ በሰፊው እየተወራ ነው። በእርግጥ በሰፊው መወራቱ በጣም ጥሩ ነው። በጣም ብዙ ሰዎች ከጉበት ጋር በተያያዘ ችግር ጉዳት ላይ እየወደቁ እንዲሁም ደግሞ ወደፊትም ነገሩ የሚባባስ ይመስላልና ከዛ ጋር ተያይዞ ይጠቅማል ያልነውን መረጃ ዛሬ እኔም ማጋራችኋለሁኝ። ለዛሬ የማቀርብላችሁ መረጃ የጉበትን ጤና እንዴት ማጎልበትና ማበልጸግ እንችላለን፣ እያንዳንዳችን ጉበታችን እንዴት ጤናማ ማድረግ እንችላለን የሚለውን ነው የምናወራው። ከዚህ በኋላ ግን እያንዳንዱን የጉበት ችግር በተከታታይ የማቀርብላችሁ ይሆናል። እንግዲህ የጉበት ጤናን ለማጎልበት ወይም ለማበልጸግ በመጀመሪያ ደረጃ መታወቅ ያለበት አመጋገባችን ላይ የአኗኗር ዘይቤያችን ላይ ስለሆነ መስራት ያለብን። ማንኛውም ሰው በቫይታሚን እና በሚኒራልስ የበለጸጉ ምግቦችን መመገብ እንዳለበት ማወቅ አለበት። ሌላው ዘወትር ጤናማ የሆነ የአካል እንቅስቃሴ ማድረግ ይኖርብናል። በየቀኑ የአልኮል መጠጦችንም እንደዚሁ በጥንቃቄ መውሰድ ነው የሚጠበቅብን ወይም መቀነስ ያስፈልገናል። መተው የምንችል መተው፣ መርዛማ ከሆኑ ነገሮች መራቅ፣ ከታሸጉና ከተጠበሱ ምግቦችም እንደዚሁ ብንታቀብ፣ መተው እንኳን ባንችል መቀነስ ይኖርብናል። ስኳር የበዛባቸውና ጣፋጭ የሆኑ ምግቦችን እንደዚሁ በከፍተኛ ደረጃ መቀነስ ይኖርብናል። እንግዲህ ይህንን ስንል ምን ማለታችን እንደሆነ በዝርዝር አወራችኋለሁኝ። ከአመጋገብ ጋር ተያይዞ ብዙ ጊዜ ከጉበት ጋር የሚስማሙ ምግቦችን ማዘውተር ይጠበቅብናል። እንግዲህ ሳይንሱ እንደሚነግረን ወይም ሳይንስ እንደሰጠን መረጃ ከሆነ ለጉበት ተስማሚ የሆኑ ወይም ከጉበት ጋር ጥሩ የሆነ ሪሌሽን ያላቸው ምግቦች እንደ ቡና፣ ገብስ የሚባለው የጥራጥሬ አይነት፣ እንደ ኑግ፣ ፋቲ ፊሽ የምንላቸው የአሳ ዝርያዎች፣ የወይራ ዘይት፣ እንዲሁም ደግሞ ይሄ ከጎመን አይነቶች እንደ ብሮንኮሊ፣ ቦቀልት ነገሮች፣ እነዚህ ነገሮች የሚመከሩ ናቸው ለጉበት ጤና። በተለይ ብሮንኮሊ እና እነዚህ ቦቀልት ነገሮች ጉበታችን ከላዩ ላይ ስብን እንዲያስወግድ፣ መርዛማ ነገሮችንም በቀላሉ እንዲያስወግድ የሚያደርጉ ነገሮች ስለሆኑ እንደዚህ አይነት አመጋገቦችን ብናዘወትር ጤናማ የሆነ ጉበት እንዲኖረን ወይም በጤናማነት ጉበታችን እንዲቀጥል የማድረግ እድል አለን። ሌላው እነዚህ ስኳር የተካተተባቸው ነገሮች፣ ስኳርን በውስጣቸው የያዙ ነገሮች እና በፋብሪካ የተቀነባበሩ ምግቦች ምን መሆን አለባቸው? ብንችል መተው፣ ባንችል መቀነስ ይኖርብናል። በውስጣቸው ስኳር ያለባቸው ለስላሳ መጠጦች የቢራ መጠጥን ጨምሮ እንደዚህ ፋስት ፉድ የምንላቸው ፓስታ፣ መኮሮኒ ማለት ነው። ወይም ደግሞ ኢቭን ይሄ ከፉርኖ ዱቄት የሚዘጋጀው ዳቦ በራሱ እነዚህ ነገሮች ፋቲ ሊበር እንዲኖር የጉበት መስባት እንዲኖር የሚገፋፉ ነገሮች ስለሆኑ ከነዚህ ነገሮች ብንታቀብ ወይም መጠኑን ብንቀንስ ይመከራል። ሌላው በቂ ፈሳሽ መውሰድ ለጉበት ጤንነት ወሳኝ ነገር ነው። በየቀኑ ብዙ የጤና ባለሙያዎች ይመክራሉ። ቢያንስ አንድ ሰው ከ1.5 እስከ 3 ሊትር ውሃ በየቀኑ ይጠጣ ይባላል። ይህንን ማድረጋችን የጉበታችን ጤና በተዘዋዋሪ እየጠበቅን መሆኑን መረዳት ይኖርብናል። በተጨማሪ የአኗኗር ዘይቤን ማስተካከል አለብን፣ ላይፍ ስታይላችንን መቀየር አለብን ሲባል እንግዲህ የአካል እንቅስቃሴ ጋር ነው። የአካል እንቅስቃሴ በየቀኑ ብናደርግ ወይም በየቀኑ ብንሰራ የጉበትን ጫና መቀነስ ስለምንችል፣ የጉበትን ጤና ማበልጸግ ስለምንችል፣ ጉበታችን ላይ የሚጠራቀም ስብን መቀነስ ስለምንችል፣ በቀላሉ ጉበታችን ስራው እንዲያከናውን ማድረግ ስለምንችል በየቀኑ የአካል እንቅስቃሴ ብናደርግ ጤናማ የሆኑ የአካል እንቅስቃሴዎችን ሶምሶማ ሩጫ ወይም ፈጠን ያለ የእግር እንቅስቃሴ ሊሆን ይችላል፣ ገመድ መዝለል ሊሆን ይችላል። ብቻ ቀለል ያሉ የምንችላቸውን
የአካል እንቅስቃሴዎች ብናደርግ ለጉበት ጤንነት በጣም መልካም ነው። ሌላው ክብደትን ማመጣጠን ያስፈልጋል። ክብደታችን እየጨመረ ነው ማለት በዛው ልክ ጉበት ላይ የሚፈጠረው ጫናም እየጨመረ ነው የሚሄደው። ጉበታችን ላይ የሚጠራቀመው የስብ መጠን እየጨመረ ነው የሚሄደው። ክብደት ጨመርን ማለት በነገራችን ላይ በዛው ልክ የጉበትም ላይ ስብ እየተጠራቀመ እየሄደ እንደሆነ መረዳት አለብን። ስለዚህ የሰውነት ክብደትን ማመጣጠን ይኖርብናል። ሌላው የአልኮል መጠጥን እንግዲህ ቢራ፣ ጠጅ፣ ጠላ፣ አረቂ እነዚህ አይነት ነገሮች ብንችል መተው ካልቻልን መቀነስ ይኖርብናል እና ከቻልን አቮይድ እናርግ፣ ካልሆነ ደግሞ ቢያንስ በመጠኑ ቢወሰድ ብለን እንግዲህ ማሳሰብ እንወዳለን። ካልሆነ ግን በጣም ብዙ ሰዎች ታዋቂ ሰዎች አሁን ላይ ታዋቂ ሰዎች ሲሆን ያው ወጥቶ ህዝቡ ያውቃል። ግን ከዛ ደግሞ በተቃራኒው ታዋቂ ያልሆኑ ሰዎች በብዛት የሚያልቁበት ችግር ነው ከአልኮል ጋር በተያያዘ ለጉበት መስባት፣ ለጉበት መበጣጠስ፣ ለጉበት ካንሰር አሳልፎ ይሰጣል። ለረጅም ጊዜ ከምንወስደው ከፍተኛ የሆነ የአልኮል መጠጥ ጋር ተያይዞ የሚመጣ ችግር እና የምናጤስ ሰዎች ወይም ሲጋራ የሚጠቀሙ ሰዎችም እንደዚሁ መጠኑን ቢቀንሱ ቢችሉ ቢያቆሙ ለጉበት ካንሰር የመጋለጥ እድል ስለሚያመጣ ማለት ነው። ሌላው የጉበት ጤናን ለማበልጸግ የተለያዩ ክትባቶች አሉ። ለምሳሌ እንደ ሄፓታይተስ ኤ ወይም የጉበት ኢንፌክሽን አይነት ኤ፣ አይነት ቢ የሚባሉት ክትባት ስላላቸው ለነዛ ክትባት መውሰድ ያስፈልጋል። መድኃኒት ስንወስድ ግዴታ በሐኪም መታዘዝ ይኖርበታል፣ ወይም ባለሙያ ማማከር ይኖርብናል። ባለሙያ ሳናማክር መድኃኒቶችን አለመውሰድ ይመከራል። የግል ንጽህናን፣ የአካባቢ ንጽህናን፣ የቤተሰብ ንጽህናን በመጠበቅ እንደዚሁ አሁንም ጉበት ላይ የሚመጡ ኢንፌክሽኖችን መከላከል ይቻላል። ሌላ ሐኪሞችን በማማከር ከሐኪም ጋር ንግግር በማድረግ ደግሞ የጉበትን ጤና ሊያበለጽጉ የሚችሉ ጠቃሚ የሆኑ ቫይታሚኖች እንዲሁም ሚኔራሎች ስላሉ እነሱን በመውሰድ እንደዚሁ የጉበታችንን ጤና ማበልጸግ እንችላለን። ውድ ቤተሰቦቻችን ከዚህ በኋላ የምናቀርብላችሁ መረጃ ምንድነው የሚሆነው? ስለ ጉበት ኢንፌክሽን አይነት ኤ፣ አይነት ቢ፣ አይነት ሲ፣ አይነት ዲ በተከታታይ ጠቃሚ የሆኑ መረጃዎችን የምናቀርብላችሁ ይሆናል። ስለ ጉበት መስባት ምንድነው፣ የጉበት ካንሰር ምንድነው፣ የጉበት መበጣጠስ ምንድነው የሚለውንም እንደዚሁ በተከታታይ በሰፊው የምናወራላችሁ ይሆናል። ለዛሬ እንደ መግቢያ ያክል ይሄንን ካልናችሁ በቀጣይ እስከምንገናኝ መልካም